ለምለም የተንቢ እህት ነፂ ወልዳለች፣ በሰላም ተገላግላለች። እንኳን ደስ አላችሁ። ይህንንም አስመልክተው ለምለም የተንቢ ወርቅ ሸልማታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉ በአክብሮት እጠይቃለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቤተሰቦቼ የለምለም የተንቢ እህት ነፂ እንግዲህ እርጉዝ እንደነበረች ሁላችሁም ታውቃላችሁ። የማታውቁ ካላችሁ እርጉዝ ነበረች እና ሰሞኑን በሰላም ተገላግላለች። በጣም ደስ ብሎኛል። ነፂ እንኳን ፈጣሪ ረዳሽ፣ እንኳንም በሰላም ተገላገልሽ፣ እንኳን ደስ አላችሁ ለማለት ነው የመጣሁት። ለምለም የተንቢ እንኳን ደስ አለሽ የኔ እህት። እንግዲህ ሰሞኑን በሰላም ተገላግላለች። ውድ ቤተሰቦቼ ለምለም የተንቢንና ነፂን የማታውቁ ካላችሁ ለምለም የተንቢ በቃ ዩቲዩብ ጀማሪ ማለት ይቻላል። በጣም ዩቲዩብ ኮሚኒቲ በማይታወቅበት ሰዓት ዛሬ 7-8 ዓመት የጀመረች ልጅ ናት። ከነ ጂጂ ኪያ፣ ዮኒ ማኛ፣ አሽሩካ፣ ሚኪ ሾው እነዚህ በነበሩበት ሰዓት የነበረች ታዋቂ የነበረች ናት። እንደውም አሁን ቀዝቀዝ ብላለች ማለት ይቻላል። በዛ ሰዓት በጣም የምትታወቅ ልጅ ነበረች። ሳውዲ አረቢያ ትሰራ ነበር። ከዛ ገብታ ሀገሯ እንግዲህ ዩቲዩብ እየሰራች በምትሰራው ዩቲዩብ ብዙ ነገሮችን ከፍታ እየሰራች ትገኛለች። መጅሊስ የተለያዩ ነገሮችን እየሰራች ትገኛለች። በዚህ አጋጣሚ ነፂንም ያስተዋወቀችን ለምለም የተንቢ ናት። ያው ነፂም በዚህ ሰዓት በጣም ታዋቂ ናት። በዩቲዩብ ታዋቂና ብርን የሰሩ ቤተሰቦች ቢባል እነሱ ናቸው። እንግዲህ ለምለም የተንቢ ነፂን አወጣች። ኤፍሬም የሚባለውን ብሩክን፣ ወንድሞቿን፣ እህቶቿን እንዲሁም ሩታና እንትና የሚባሉት እነሱን እሷ ናት እንግዲህ ያስተዋወቀቻቸው የቡታጅራ ልጆችን ከእህት ወንድምም አልፋ ያክስት ልጅ ያጎት ልጅ አስተዋውቃ ብር እንዲሰሩ ያደረገች ልጅ ናት። ለምለም የተንቢ ቅን የሆነች ልጅ ናት። ከአረብ ሀገር ወጥታ ጥንካሬን ያስተማረችን ልጅ ናት። እንግዲህ አስቡት፣ በዩቲዩብ እንደዚህ ውጤታማ መሆን ማለት በጣም የሚደነቅ ነው። ከራሷም አልፋ እህት ወንድሞቿ ከቤተሰብ ወጥተው ራሳቸውን እንዲችሉ ሀብት እንዲይዙ ማድረጓ በጣም ጎበዝ የሆነች ልጅ ናት። ስለዚህ አሁን ነፂ በሰላም ተገላግላለች። ነፂ የምናውቃት እንግዲህ ለምለም ስታስተዋውቃት አይናፋር፣ ምንም ማታቅ እህቴ ገና ትንሽዬ ናት እያለች ገና ልጅ በነበረችበት ሰዓት ነው፣ የዛሬ 5-6 ዓመት። ከዛ በኋላ እንግዲህ ጠብሳ ምን ብላ አግብታ እንደነበር ታውቃላችሁ። በአሁን ሰዓት ደግሞ በሰላም ተገላግላ ወልዳለች። እንግዲህ ወልዳ ለምለም የተንቢን እንደምታዩት ምስል አስገብቼላችኋለሁ። ምስሉ ላይ እንደምታዩት አበባ ሰርታ በራሷ ዲኮር ቤት ውስጥ አበባ ሰርታ ቻኮሌት በዲዛይን አድርጋ የተለያዩ ነገሮችን ዲኮር ሰርታ ሐኪም ቤት ይዛ ሄዳለች ማለት ነው። ምስሉ ላይ የምትሰራቸው ነገሮች ያሳያል ማለት ነው። እና ሆስፒታል ስትሄድ ለነፂ ብቻ አይደለም ስጦታ ይዛ ሄደችው፣ ለነፂም አበባ ይዛ ሄዳለች። ላዋለዳት ዶክተር እንግዲህ ነፂ ከለምለም እንደሰማ ነው በሰርጀሪ ነው የወለደችው። በሰርጀሪ ያዋለዳትን ዶክተር ለሱም አበባ አዘጋጅታለች፣ ዲኮር ሰርታለች። ለነርሶቹ አንዳንድ ዲኮር ሰርታለች። አንዳንድ አበባ ከቸኮሌት ጋር አድርጋ ዲዛይን ሰርታ ልትሰጣቸው ሄዳለች። እንዲሁም ደግሞ በጣም ያስደነቀኝ ነገር ወርቅ የሆነች ልጅ እኮ ናት ለምለም። ለእህቷ ልጅ ወርቅ ይዛ ሄደች ማለት ነው። ለህፃኗ ወርቅ ገዝታ ይኸው እንደምታዩት ምስሉ ላይ እዛው አልጋዋ ላይ የህፃኗ አልጋ ላይ ይኸው እያረገች ይታያል። ምስሉ ላይ ወርቁን እለዋ ላይ አድርጋለች ማለት ነው። ገና ከመወለዷ ህፃኗን ወርቅ በወርቅ ያረገቻት ጀግና እህታችን ናት። አይገርምም? እህቷን ለማስደሰት የሄደችበት ጥግ በጣም ደስ ይላል። የእህቷን ልጅም እንደዛው ማስታወሻ ማድረጓ
በጣም ነው የሚያስደስተው። እንግዲህ የነነፂ እናትም በጣም ደስ ብሏቸው ሲፍለቀለቁ ነበር። በጣም እናት የሆነች ልጅ ናት ለምለም። እንግዲህ የእሷን ልጅና የእሷን ሰርግ ለማየት ያብቃን። እንግዲህ እንደምታውቁት ለምለም የተንቢ የነፂ የሁሉም ታላቅ እህት ናት፣ የመጀመሪያ ልጅ ናት። ነገር ግን የሆነ ሰዓት ላይ አግብቻለሁ ብላ ነበር። ምንም ይፋ የሆነ ነገር የለም። ያገባች አይመስለኝም። እንድታገባና ወግ ማድረግ እንድታይ እንድትወልድ ምኞቴ ነው። በጣም የምናፍቀው ቀን እሱ ነው። ምክንያቱም ለምለም ማለት በጣም የዋ ልጅ ናት። ሰዎች እንዲያልፍላቸው የምትፈልግ ከቤተሰቦቿ አልፋ የጎረቤት ልጅ ምናምን የቡታጅራ ልጆች ብዙ ልጆችን አስታውቃለች። አሁን ላይ ፌመስ የሆኑት ማለት ነው። በጣም ፌመሶች ናቸው። አሁን እነቸሩ ብዙ ናቸው፣ ቢዘረዘር አያልቅም። ከለምለም የተንቢ ጋር ታይተው ከዛ ፌመስ የሆኑት ማለት ነው። ልጅ ቶፊክም ነበር። አሁን ብዙም እየተጠቀመ ስላልሆነ ነው እንጂ በጣም ያስተዋወቀችው የተንቢ ናት ማለት ይቻላል። እነ ትዕግስት ብዙ ናቸው። ምክንያቱም በጣም ለሰው ደስታ የምትደሰት ልጅ ናት ማለት ነው። እና በጣም ቅን ልጅ ናት። ለወግ ማረጓ ለሰርጓ እንዲሁም ደግሞ በአይኗ ለማየት ያብቃን። ውድ ተመልካቾቼ እንግዲህ እንደምታዩት ዲኮሩን እየሰራች ነው። እዚህ ምስል ላይ አያችሁ አይደል? ዲኮር እየሰራች ነው። ከዛ በተረፈ ሆስፒታል ሄዳ ልጇን ምኗን እላዋ ላይ እንደምታዩት ቸኮሌት ነስንሳለች ህፃኗ ላይ። ነፂን የሳመቻት ደግሞ አሳሳብ ምናምን በጣም ነው የተመቸኝ። ግንባሯን ሄዳ እህቴ የኔ ወርቅ እያለች ስትስሟት አክስት ሆንኩ ምናምን ብላ ስትደሰት፣ በቃ የሰው ደስታ የሚያስደስታት ልጅ ናት የተንቢና። እና ዛሬ በጣም ነው ደስ ያለኝ እንደዚህ አይነት ነገር በማየቴ በጣም ደስታ ነው የተሰማኝ። ነፂም ደግሞ እንኳን እግዚአብሔር ረዳሽ፣ እንኳን ደስ አለሽ ለማለት ፈልጋለሁ። ለመላ ቤተሰቦችሽ እንኳን ደስ አላችሁ። ነፂ እንኳንም ለዚህ ማረግ በቃሽ። አይንሽን በአይንሽ እንኳን አየሽ። እዚህ ጋር እንደምታዩት ኤፊ ራሱ በጣም ደስ ብሎት እያጨበጨበ ነው። ኤፊም እዚህ ጋር አለ ከነ የተንቢ ጋር ደስ ብሏቸዋል። ሙሉ ቤተሰብ ከነፂ ውጪ የወለደ የለማ። ከነዛ ቤተሰብ የወለደ ስለሌለ ሁሉም ደስ ብሏቸዋል። እና ነፂዬ እንኳን ደስ አለሽ። ይህንን ለማየት እንኳን ማበቃንኛም ውድ የነፂና የኔ ቻናል ተከታታዮች ነፂ በሰላም ስለተገላገለች ደስ ያላችሁ እንኳን ደስ አላችሁ ለማለት እፈልጋለሁ። እናንተም ያላችሁን ምኞት ኮሜንት ስር አስቀምጡልኝ። እንኳን ደስ አለሽ በሏት። ራሷን ቤት ሄዳችሁ እንኳን ደስ አለሽ ማለት ትችላላችሁ። እንግዲህ ዛሬ የመጣሁት በጣም ደስ ብሎኝ ነው። በሌሎች አዳዲስ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቸር ሰንብቱ። ሰብስክራይብ ማድረግ አትርሱ። ቪዲዮውንም ደግሞ ላይክ አድርጉ። መልካም ጊዜ ይሁንላችሁ።